ወላልካ ደውልለትና ጠራው። ከዛ ከኔ ጋር ያውራ። እዚህ ይኸውልህ አንተም ሁላችሁም ፈረንጁም እዩም ሁላችሁም የለም ብዙ ነገር አረጋችሁ፣ ግን ምንም ደከማችሁ እንጂ ምንም ያመጣችሁት ነገር የለም። ልወደድ ባይ ነው የሆናችሁ። ሰው ይውደደኝ ምናምን ብላችሁ ነው የምትሰሩት። በጣም ባልጠበቅነው ሁኔታ ማለት ቅርባችን ያለ ሰው የሆነ በጣም ከባድ ነገር እያደረገ እንዳለ እሱ አውቆም ሆነ ሳያውቅ ነገራቶችን እያበላሸ ያለ ሰው ስላለ ለዛ ሰው አንዳንድ ነገሮችን ልንናገርና አንዳንድ ነገሮችን እሱ አውቆትም ሆነ ሳያውቅ ያደረገውን ነገር ልናስታውሰው ስለፈለግን ነው ዛሬ መጣ ነው። ፈረንጁም አንዳንድ የሚላችሁ ነገር ይኖራል። ከዛ በፊት ግን ሰላም ብላችሁና ሰላም ቤተሰቦች እንዴት ናችሁልኝ? እንግዲህ ዛሬም አንድ የሆነ ስህተት የሚባል ነገር አይተን መተናል ማለት ነው። እንግዲህ ከዚህ በፊት የምታውቁት ነገር ነው። ለሄርሜላ ያለን ቦታ ምንም አይነት የጥላቻ ቦታ የለንም፣ እናንተም ታውቃላችሁና ስራዋ ነው ልንወድላት ያልቻልነው። እኛ ደግሞ አሁን ላይ እየተረዳን ያለ ነው ወይም ደግሞ እየመሰለን ያለው ከኛ ጓደኛ ወይም ደግሞ እንደ ወንድማችን የምንቆጥረው ሰው ነው ይሄንን ነገር እያደረገ ያለውና እኛ እንደሰማነው ከሆነ እንደዛ ነው። ብቻ የዚህ ሁሉ ሴራ አቤል እንደሆነ ሰምተናል። ዛሬ ደግሞ እሱን ማናገር እንፈልጋለን። እንደሌላ ቀን እንደዚህ ሸፋፍነ ምናምን ማለፍ አንፈልግም። እኔ ቀጥታ ላወራው ነው ዛሬ የመጣሁት። እንግዲህ እዩም የምታወራው ነገር ካለ እኔ ቀጥታ እሱ ሲመጣ ባወራው ይሻላል ብዬ አስባለሁ። ቤተሰቦች እንዳላችሁ ነው ብዙ ነገሮች ከዚህ በፊት ከነዚህ ሁሉ ነገሮች ውስጥ ጀርባ የሆነ ሰው አለ ይባላል እና ብዙ ነገሮች ደግሞ አሁን ላይ ስንመለከትና ብዙም ሰዎች እንትና እያለ በተለያዩ ነገሮች እኛን ሊያስረዱን ሲሞክሩ ከአብዛኛው ነገር በስተጀርባ አቤል አለበትና በተለይ ሰዓቱ ተሰርቶበታል ምናምን ነገር ተብሏልና ያ ሰዓት ያሰራ ወይ ደግሞ እንዲሰጥ ያደረገው ደግሞ አቤል እንደሆነ ደግሞ ብዙዎች እየተናገሩ ነው ያለው። ሰዓቱም ከተሰራበት በኋላ ለአብርሽ እንዲሰጥ ያደረገው አቤል ነው እና ይሄንን ነገር ደግሞ በጣም አስቀያሚ ነገር ከአብርሃም ጓደኛው ነው፣ በጣም እንደ ወንድሙ የሚያው ጓደኛው ነው። ሩታ ደግሞ እህቱ ናት። ብዙ ነገሮችን አብረው አሳልፈዋል ምናምን ነገር ግን ከዚህ ጀርባ ላይ ደግሞ ሁሉንም ነገር ልክ እየተወራ እንዳለው ወይ ደግሞ ለኛ ሰዎች እንደነገሩንም ከዚህ ሁሉ ብጥብጥ ምናምን ጀርባ ግን እውነት እንደሚባለው አቤል ካለበት በጣም ይደብርና የሚያስጠላ ነገር ነው። ምክንያቱም እኔ በዚህ ልክ የምጠብቀው ሰው አይደለም አቤል። ይሄንን ነገር ደግሞ ያው ተሸፋፍነ ምናምን ነገር ማለፍ ስለሌለብን አብርሽም ጠርተነዋል። እንግዲህ አብርሽ እዚህ ከመጣ በኋላ አቤልም ሁለቱም በመጡልን ሰዓት ላይ ሁለቱንም እኩል እዚህ ያለውን ነገር አስረድተናቸው የምናፋጥጣቸው ወይ ደግሞ እርስ በርስ ያለውን ነገር እንዲተዋወቁ ማድረግ ስላለብን ማድረግ አለብን ማለት ነው። ምክንያቱም ሩታ አሁን እንግዲህ ብዙዎቻችሁ ለመስማትም ለማየትም እንደሞከራችሁት ወይ ደግሞ እንዳያችሁትም